ታሪክ በሰው ልጅ ታሪክ ውስጥ ትልቁን ስፍራ ከሚይዙ ታሪኮች አንዱ ነው። የእምነት፣ የጽናት፣ የተአምራትና የነጻነት ታሪክ። በግብፅ ምድር በአስከፊው ባርነት ውስጥ ይማቅቁ የነበሩትን የእስራኤልን ልጆች ነጻ ለማውጣት እግዚአብሔር የመረጠው የአንድ ታላቅ ሰው ታሪክ፣ የሊቀ ነቢያት ሙሴ ታሪክ። ወደ ታሪኩ ዘልቀን ከመግባታችን በፊት ይህንን ቻናል ሰብስክራይብ እንዲሁም የደወል ምልክቷን በማብራትና ቪዲዮውንም ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። ታሪኩ የሚጀምረው በዓለም ታሪክ ታላቅ ስልጣኔ በነበራት ግብፅ ነው። በወቅቱ የነበረው ፈርዖን የእስራኤል ልጆች ቁጥር እየበዛ መምጣቱን ሲመለከት ስጋት ገባው። በመሆኑም የሚወለዱ ወንድ ልጆች ሁሉ እንዲገደሉ አዋጅ አወጀ። በዚህ አስፈሪ ወቅት ነበር ሙሴ የተወለደው። ከወንዝ ዳር እስከ ቤተ መንግሥት። ሙሴ ሲወለድ እናቱ ዮካብድ ለ3 ወራት ደበቀችው። ከእንግዲህ መደበቅ እንደማትችል ስታውቅ ግን ከሸምበቆ የተሰራ ቅርጫት አዘጋጅታ በቅጥራን ለቀለቀችውና ሕፃኑን በውስጡ አድርጋ በአባይ ወንዝ ዳር አስቀመጠችው። እህቱ ማርያም ምን እንደሚሆን ከሩቅ ሆና ትመለከት ነበር። በድንገት የፈርዖን ልጅ ለመታጠብ ወደ ወንዙ ወረደች። በሸምበቆ መካከል የነበረውን ቅርጫት አይታ እንዲያመጡላት አዘዘች። ስትከፍተውም የሚያለቅስ ሕፃን አየች። ልቧ በርኅራኄ ተነካ። ይህ ከዕብራውያን ልጆች አንዱ ነውን? አለች። በዚህ ጊዜ ማርያም ቀርባ የሚያጠባልሽን ሴት ከዕብራውያን ልጆች ልጥራልሽን? ስትል ጠየቀቻት። የፈርዖን ልጅም ፈቀደች። ሙሴ በገዛ እናቱ እጅ አደገ። ካደገ በኋላ ግን ወደ ቤተ መንግሥት ተመለሰና የፈርዖን የልጅ ልጅ ተብሎ ተጠራ። በግብፅ ጥበብ ሁሉ ሰልጥኖ በቤተ መንግሥት ውስጥ አደገ። ስደትና የጥሪው ድምፅ። ሙሴ በቤተ መንግሥት ቢኖርም ልቡ ግን ከወገኖቹ ጋር ነበር። አንድ ቀን አንድ ግብፃዊ አንድን ዕብራዊን ሲደበድብ አይቶ ግብፃዊውን ገደለው። ይህ ጉዳይ በፈርዖን ዘንድ ሲታወቅ ሙሴን ሊገድለው ፈለገ። ሙሴም ወደ ምድያም ምድር ሸሸ። በምድያም በረሃ ውስጥ ለ40 ዓመታት የእረኝነት ሕይወትን መራ። የካህኑ የይቶር ልጅ ሲጳራን አግብቶ ጌርሳም የተባለ ልጅ ወለደ። ይሁን እንጂ እግዚአብሔር ለሙሴ ትልቅ ዓላማ ነበረው። አንድ ቀን በኮሬብ ተራራ እረኝነት ላይ ሳለ አንድ ቁጥቋጦ በእሳት ሲነድ አየ። ነገር ግን ቁጥቋጦው አይቃጠልም ነበር። ይህን ድንቅ ነገር ለማየት ሲቀርብ ሙሴ ሙሴ፣ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ የሚል ድምፅ ከቁጥቋጦው ውስጥ ተሰማ። እግዚአብሔርም በግብፅ ያሉ ወገኖቹን መከራ እንደሰማና ሙሴን ነፃ አውጪ አድርጎ ወደ ፈርዖን እንደሚልከው ነገረው። በፈርዖን ፊትና 10ሩ መቅሰፍቶች። ሙሴ መጀመሪያ ላይ እኔ አንደበቴ ርቱዕ አይደለሁም በማለት ቢፈራም እግዚአብሔር ግን ወንድሙ አሮን ረዳት እንደሚሆነውና ታላላቅ ተአምራትን እንደሚያደርግ ቃል ገባለት። ሙሴና አሮን በፈርዖን ፊት ቀርበው የእስራኤል አምላክ እንዲህ ይላል፣ ሕዝቤን ልቀቅ የሚለውን መለኮታዊ ትእዛዝ አቀረቡ። ፈርዖን ግን እግዚአብሔር ማን ነው? እስራኤልንስ አልለቅም በማለት በትዕቢት መለሰ። በዚህም ምክንያት በግብፅ ጣዖታትና በፈርዖን ግዛት ላይ 10 ታላላቅ መቅሰፍቶች ወረዱ። እኒህም መቅሰፍቶች እንደሚከተሉት እናቀርባለን። የመጀመሪያው መቅሰፍት የውሃ ወደ ደም መለወጥ ነው። ሙሴ በትሩን በናይል ወንዝ ላይ አነሳ። ወዲያውም ግብፃውያን እንደ አምላክ የሚያዩት ታላቁ የናይል ወንዝ ወደ ደም ተለወጠ። አሶች ሞቱ፣ ወንዙም ገማ። ግብፃውያን የሚጠጡት ውሃ አጡ። መላው የግብፅ ውሃ ሳይቀር ወደ ደም ተቀየረ። ይህም ግብፃውያን ለወንዙ አምላክ ለነበራቸው እምነት የመጀመሪያው ድብደባ ነበር። ሁለተኛውም ግብፅ በጓጉንቸር ተሞላች።
ጓጉንቸሮቹ ከወንዝ ወጥተው ወደ ፈርዖን ቤተ መንግሥት፣ ወደ መኝታ ቤቱ፣ ወደ አልጋውና ወደ ሕዝቡ ሁሉ መኖሪያ ገቡ። በምግብ ማቡኪያቸውና በምድጃቸው ውስጥ ሳይቀር ጓጉንቸር ሞላ። ፈርዖን ተጨንቆ ሙሴን ጸልይልኝ ቢለውም መቅሰፍቱ ሲቆም ግን ልቡ መልሶ ደነደነ። ሦስተኛውም የቅማል መዓት። አሮን በትሩን መሬት ላይ ሲመታ የግብፅ አፈር ሁሉ ወደ ቅማል ተለወጠ። በሰውም በከብትም ላይ ቅማል ወረደ። የግብፅ ጠንቋዮች ይህንን ለማድረግ ሞክረው አልቻሉም። በመሆኑም ለፈርዖን ይህ የእግዚአብሔር ጣት ነው ብለው መሰከሩ። ነገር ግን ፈርዖን አሁንም ልቡን አደንድኖ ቀጠለ። አራተኛውም መቅሰፍት ከባድ የዝንብ መንጋ በግብፅ ምድር ላይ ወረደ። የፈርዖንን ቤትና የግብፃውያንን ቤቶች ሁሉ አጠፋ። ይሁን እንጂ አንድ ታላቅ ተአምር ተከሰተ። እስራኤላውያን በሚኖሩበት በጌሴም ምድር ግን አንድ ዝንብ አልነበረም። እግዚአብሔር በሕዝቡና በግብፃውያን መካከል ልዩነት ማድረጉን በግልጽ አሳየ። አምስተኛውም መቅሰፍት በግብፃውያን እንስሳት ላይ ታላቅ በሽታ ወረደ። ፈረሶቻቸው፣ አህዮቻቸው፣ ግመሎቻቸውና በጎቻቸው በሜዳ ላይ ወደቁ። እስራኤላውያን ግን አንድም ከብት አልሞተባቸውም ነበር። የግብፅ የሀብት ምንጭና የጥንካሬ መገለጫ የሆኑት እንስሳት ረገፉ። ስድስተኛውም መቅሰፍት ሙሴ ከምድጃው አመድ ጨብጦ በሰማይ ላይ በተነ። ያም አመድ በግብፃውያንና በእንስሶቻቸው ላይ የሚመርዝ ቁስል ሆነ። ጠንቋዮቹ ሳይቀሩ በቁስል ምክንያት በሙሴ ፊት መቆም አልቻሉም። በሰባተኛው መቅሰፍት በግብፃውያን ታሪክ ታይቶ የማይታወቅ ከባድ በረዶና እሳት የቀላቀለ መዓት ከሰማይ ወረደ። በሜዳ ላይ የቀሩት ሰዎችና እንስሳት በሙሉ አለቁ። የሜዳው አዝመራና ዛፎች ሁሉ ተሰባበሩ። በጌሳም ምድር ግን በረዶ አልወረደም ነበር። ስምንተኛው መቅሰፍት ደግሞ ከበረዶ የተረፈውን ቅጠልና ተክል ሁሉ የሚበላ የአንበጣ መንጋ ግብፅን ወረራት። አንበጣው ምድሩ እስከሚጨልም ድረስ በዛ። አንድም አረንጓዴ ነገር በግብፅ ምድር ላይ አልቀረም። ፈርዖን በድጋሚ በድያለሁ ቢልም አንበጣው ሲወገድ ግን አሁንም እስራኤልን አልለቅም አለ። የሦስት ቀን ጨለማ። በመላው ግብፅ ላይ ለ3 ቀናት የሚጨበጥና የሚዳሰስ ድቅድቅ ጨለማ ሆነ። ግብፃውያን አንዱ ሌላውን ማየት አልቻሉም፣ ከቤታቸውም አልወጡም። በእስራኤል ልጆች መኖሪያ ግን ብርሃን ነበር። ይህ መቅሰፍት ግብፃውያን ለሚያመልኩት ለፀሐይ አምላክ ወይም ራ ለተባለው ጣዖት የተሰጠ ታላቅ ውርደት ነበር። አስረኛውና የመጨረሻው መቅሰፍት ግን በስተመጨረሻም እጅግ አስፈሪው መቅሰፍት መጣ። እኩለ ሌሊት ላይ የእግዚአብሔር መቅሰፍት በግብፅ አለፈ። ከፈርዖን በኩር ጀምሮ እስከ እስረኛው በኩር ድረስ የወንድ ልጅ ሁሉ ሞተ። የእስራኤል ልጆች ግን የበጉን ደም በበራቸው መቃን ላይ ስለቀቡ መቅሰፍቱ አለፋቸው። በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም በዚያኑ ሌሊት ሁላችሁም ውጡ ብሎ ለመነ። እነዚህ 10 መቅሰፍቶች እግዚአብሔር በግብፅ ጣዖታት ላይ የፈረደባቸውና ኃይሉን የገለጠባቸው ነበሩ። ፈርዖን ለረጅም ጊዜ እምቢ ቢልም በመጨረሻ ግን የእግዚአብሔር ክንዱ አሸንፎ እስራኤላውያን ከ430 ዓመታት በኋላ ከባርነት ነፃ ወጡ። የኤርትራ ባህር መከፈልና ጉዞ በበረሃ። እስራኤላውያን ከግብፅ ወጡ። ነገር ግን ብዙም ሳይቆዩ ፈርዖን በሐሳቡ ተመልሶ በሰረገሎቹ አሳደዳቸው። ሕዝቡ በኤርትራ ባህርና በፈርዖን ጦር መካከል ተከበቡ። እግዚአብሔር ሙሴን በትርህን በባሕሩ ላይ ዘርጋ አለው። ሙሴም በታዘዘው መሠረት አደረገ። ባሕሩም ለ2 ተከፈለ። እስራኤላውያን በደረቅ ምድር ተሻገሩ። የግብፅ ጦር ሊከተላቸው ቢሞክር ግን ባሕሩ ተመልሶ አሰጠማቸው።
እስራኤላውያን ከግብፅ ባርነት በታላቅ ተአምር ከወጡ በኋላ እግዚአብሔርን ያስቀኑባቸው የታሪክ አጋጣሚዎች እንዲህ ባጭሩ እናቀርበዋለን። የምድረ በዳው ጉዞና የእስራኤላውያን ክዳት። እግዚአብሔር እስራኤላውያንን በደመና በእሳት አምድ እየመራ የቀይ ባህርን ከፍሎ በደረቅ ምድር ካሻገራቸው በኋላ ገና የነጻነት አየር መተንፈስ ሲጀምሩ ማጉረምረም ጀመሩ። በጉዟቸው ሁሉ የእግዚአብሔርን ታላቅነት እያዩ፣ ነገር ግን ልባቸው ቶሎ ወደ ጥርጣሬ ያዘነብል ነበር። የጉዟቸው ትልቁ ጥቁር ነጥብ የተከሰተው በሲና ተራራ ስር ነበር። ሙሴ ከእግዚአብሔር ጋር ለመነጋገር ወደ ተራራው ወጥቶ በቆየበት 40 ቀናት ውስጥ ሕዝቡ ትዕግሥት አጡ። ይህ የመራን ሙሴ ምን እንደሆነ አናውቅም በማለት ወርቃቸውን አቅልጠው ጥጃ ሰሩ። ሕያው እግዚአብሔርን በወርቅ ምስል ተክተው ከግብፅ ያወጣን አምላካችን ይህ ነው ብለው ሲዘፍኑና ሲሰግዱለት የእግዚአብሔር ቁጣ እንደ እሳት ነደደ። በምድረ በዳው ጉዞ ላይ ምግብና ውሃ ሲያጥራቸው እግዚአብሔር ከማመስገን ይልቅ በግብፅ ድስት አጠገብ ተቀምጠን ሥጋ እንበላ በነበረበት ጊዜ በዚያው በሞትን ይሻለን ነበር እያሉ ይጮኹ ነበር። እግዚአብሔር ከሰማይ መና እያወረደ ቢመግባቸውም እነርሱ ግን ይህ ግብስብስ ምግብ ሰለቸን በማለት በሰማያዊው ሲሳይ ላይ አፌዙ። ወደ ተስፋይቱ ምድር ከነዓን ለመግባት ሲቃረቡ 12 ሰላዮችን ላኩ። 10 ሰላዮች ተመልሰው ምድሪቱ ግዙፎች የሚኖሩባት ናት፣ እኛ በእነርሱ ፊት እንዳንበጣንን የሚል መርዶ ይዘው መጡ። ሕዝቡም ይህንን ሰምተው ለምን እግዚአብሔር ወደዚህ አመጣን? በሰይፍ ልንወድቅ ነውን? ወደ ግብፅ እንመለስ ብለው አለቀሱ። እግዚአብሔርም በእምነት ማጣታቸውና መሪዎቻቸውን ለመውገር በመነሳታቸው ተቆጥቶ ያ ትውልድ በሙሉ በምድረ በዳ እንዲረግፍና ለ40 ዓመታት እንዲንከራተት ፈረደባቸው። በመሪነት ደረጃም ቢሆን ቅናትና አመፅ አልጠፋም ነበር። ቆሬ፣ ዳታንና አቤሮን የተባሉ ሰዎች መላው ማህበር ቅዱሳን ሳሉ ለምን ሙሴና አሮን በላያችን ላይ ይነግሳሉ በማለት በሹመቱ ላይ አመፁ። ይህ የእግዚአብሔርን ሥርዓት መናቅ በመሆኑ ምድር አፏን ከፍታ ዋጠቻቸው። በመጨረሻም ወደ ተስፋይቱ ምድር ለመግባት ጥቂት ሲቀራቸው ከሞዓብ ሴቶች ጋር ዝሙት ፈጸሙ፣ አማልክቶቻቸውንም አመለኩ። ይህ ድርጊታቸው እግዚአብሔርን እጅግ ስላስቆጣው በመካከላቸው መቅሰፍት እንዲወርድ ምክንያት ሆነ። በአጠቃላይ እስራኤላውያን እግዚአብሔርን ያስቀኑት ባደረጋቸው ድንቅ ነገር ሁሉ ሊያምኑት ባለመቻላቸው፣ ለሥርዓቱ ባለመገዛታቸውና ባልታረማ አንደበታቸው በሚያሰሙት ማጉረምረም ነበር። ሙሴ እስራኤላውያንን ለ40 ዓመት በበረሃ መራቸው። ሕዝቡ ብዙ ጊዜ ቢያጉረመርሙም ሙሴ ግን በትዕግስትና በጸሎት ይመራቸው ነበር። ይሁን እንጂ ሙሴ ወደ ተስፋይቱ ምድር ወይም ከነዓን እንዲገባ አልተፈቀደለትም ነበር። በ120 ዓመቱ በናባው ተራራ ላይ ወጥቶ የተስፋይቱን ምድር ከሩቅ ተመለከተ። በዚያውም በክብር አረፈ። መቃብሩም እስከ ዛሬ ድረስ በሰው ዘንድ አይታወቅም። ሙሴ ከእግዚአብሔር ጋር ፊት ለፊት ይነጋገር የነበረ ታላቅ ነቢይ ነው። በትሕትናው በትዕግስቱና በእምነቱ ለሰው ልጆች ሁሉ አርአያ ሆኖ አልፏል። ዛሬም ድረስ የእሱ ታሪክ ለሚጨቆኑ ነፃነት፣ ለሚያምኑ ደግሞ የጽናት ተምሳሌት ሆኖ ይኖራል። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ ቤተሰቦቻችን የሊቀ ነቢያት ሙሴ ታሪክ ባጭሩ ይህን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት ላይ እንድታስቀምጡልን ስንል በትህትና እንጠይቃለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ